ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ናሳን በታሪኩ ለመጀመሪያ ጊዜ ተመራማሪው ባጋጠመው ከባድ የጤና እክል ተልዕኮውን አቋረጠ። ናሳ በዓለም አቀፍ የጠፈር ጣቢያ የሚገኙ 4 የጠፈር ተመራማሪዎች ወደ ሀገራቸው እንዲመለሱም አስታወቀ። ናሳ ከዚህ ውሳኔ ላይ የደረሰው ከጠፈርተኞች አንዱ ላይ በደረሰ ከባድ የጤና እክል ምክንያት መሆኑንም ገልጿል። የናሳ የጠፈር ተልዕኮ ሊጠናቀቅ የ1 ወር ዕድሜ ቀርቶት የነበረ ቢሆንም በተመራማሪው የጤና ሁኔታ የተነሳ ተልዕኮው ቀደም ብሎ እንዲጠናቀቅ ተደርጓል። ኤጀንሲው የታመመውን የቡድኑ አባል ስም የግለሰቡን ግላዊ መብት መግፋት ይሆናል በሚል ከመጥቀስ የተቆጠበ ሲሆን፣ ያለበት የጤና ሁኔታ ግን የተረጋጋ መሆኑንም ተናግሯል። የናሳ ባለስልጣናት ይህ አደጋ ጊዜ ማስወጣት አይደለም ሲሉም ተናግረው ሁልጊዜ የጠፈር ተመራማሪዎች ጤና እናስቀድማለን ብለዋል። ናሳ ሐሙስ ዕለት 2 የጠፈር ተመራማሪዎች ከጠፈር ምርምር ጣቢያ በመውጣት ጉዞ ለማድረግ ተዘጋጅተው በነበረበት ወቅት የሕክምና ስጋት በመጥቀስ በድንገት ተልዕኮውን ሰርዟል። ሐሙስ ዕለት የቡድኑ አባላት ቀደም ብለው እንዲመለሱ መወሰኑ የተገለጸው የናሳ አስተዳዳሪ ጃርድ አይዞኮማን እና ሌሎች የኤጀንሲው ባለስልጣናት ጋዜጣዊ መግለጫ በሰጡበት ወቅት ነው። ስለ ጉዳዩ ጥቂት ማብራሪያ ብቻ የሰጡት ኃላፊዎች የሕክምናው ጉዳይ ከጠፈር ስራዎች ጋር የተያያዘ እና ባጋጠመው ጉዳት እንዳልሆነም ተናግረዋል። የጠፈር ተጓዦች በ48 ሰዓታት ውስጥም የደረሱበት እንደሚገለጽ ይጠበቃል ሲሉም አክለዋል። ከአውሮፓውያኑ 2000 ጀምሮ ተመራማሪዎች ሲያስተናግድ በነበረው በዓለም አቀፍ የጠፈር ጣቢያ ታሪክ አንድ ተልዕኮ ከተያዘለት ጊዜ ቀደም ብሎ ሲጠናቀቅ ይህ የመጀመሪያው ነው። 4 ሰዎች የያዘው ቡድኑ ክሩ 11 ተብሎ የሚጠራ ሲሆን የናሳ ጠፈርተኞች ዜና ካርደማን እና ማይክ ፊንክን፣ የጃፓን የጠፈር ኤጀንሲ ተመራማሪን ኪማ ኤዮን እና የሩሲያ የጠፈር ተመራማሪ ኦሌግ ፕላቶኖቭን ያካተተ ነው። አንድ አሜሪካዊ የጠፈር ተመራማሪ በአይኤስኤስ ጣቢያ እንደሚቆይና 2 የሩሲያ የጠፈር ተመራማሪዎች እንደሚቀላቀሉትም ባለስልጣኑ ጨምረው ተናግረዋል። የናሳ የጤና ሕክምና ዋና ኃላፊ ዶክተር ጄምስ ፖልክ ለጋዜጠኞች ይህን በናሳ የ65 ዓመት ታሪክ ውስጥም በሕክምና ችግር ምክንያት ተመራማሪዎች ቀደም ብለው የሚመለሱበት የመጀመሪያ ተልዕኮ ነው። ክሩ 11 ባለፈው ዓመት ነሐሴ ወር ላይ በስፔስኤክስ ክሩ ድራጎን ወደ ዓለም አቀፍ የጠፈር ጣቢያ የተደረገ ጉዞ ሲሆን ለ6 ወራትም ያህልም በምህዋር ላይ እንደሚቆዩ ተጠብቆ ነበር። ከጥቂት ቀናት በፊት በሌሎች 4 ሰዎች ከተተኩ በኋላ በሚቀጥለው ወር አካባቢ ይመለሳሉ ተብሎ የሚጠበቅ ነበር። አይኤስኤስ መሰረታዊ የሕክምና መሳሪያዎች፣ ቁሳቁሶች እና የመገናኛ ስርዓቶች ያሉት ሲሆን ይህም በምድር ላይ ያሉ ዶክተሮች በጠፈር ውስጥ ካሉት ተመራማሪዎች ጋር በግል እንዲናገሩ፣ ሁኔታዎችን እንዲገመግሙ እና የሕክምና ምክር እንዲሰጡ ያስችላቸዋል። 4 ሰዎች የያዘው ቡድን ቀደም ብሎ መመለሱ አዲሶች ሰራተኞቹ በሚቀጥለው ወር እስኪመጡ ድረስ አንዳንድ ሙከራዎችና የጥገና ስራዎች ሊያዘገይ እንደሚችልም በኦፕን ዩኒቨርሲቲ የጠፈር ሳይንቲስት የሆኑት ዶክተር ሲሞን ባርበር ተናግረዋል። የጠፈር ጣቢያው ትልቅና ውስብስብ የምህንድስና ስራ ነው፣ በተወሰነ ዝቅተኛ ቁጥር ባላቸው ሰራተኞች እንዲንቀሳቀስ የተነደፈ ነው ብለዋል። የቀሩት ሰራተኞች በተወሰኑት የሙከራ ስራዎች ላይ ተመልሰው እንዲሰሩና ሙሉ የሰራተኞች ድጋፍ እስኪያገኙ ድረስ በጥገናና ጣቢያው ጤናማ ለማድረግ የበለጠ ትኩረት እንዲያደርጉም እንደሚገደዱም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።